ጤና ይስጥልኝ። ይህ የገበያ ወግ ነው። በኢትዮጵያ ሰነደ ሙዓለ ንዋዮች ገበያ እየተዘጋጀ የሚቀርብላችሁ ስለ ፋይናንሱ ዓለም፣ ስለ ምጣኔ ሀብት፣ ስለ አክሲዮኖች፣ ስለ ሰነደ ሙዓለ ንዋዮች በአጠቃላይ የምናወራበት ከኢንዱስትሪው ዋና ዋና ሰዎች ጋር የምንወያይበት የገበያ ወግ ፕሮግራማችን። መልካም፣ እንኳን ወደ ገበያ ወጋችን እንግዲህ በደህና መጡ እያለን በመጀመሪያ እስቲ ስለ ራስዎ እንዲሁም ደግሞ በኢትዮጵያ ብሔራዊ ባንክ ስላሉት ኃላፊነት ያስተዋውቁንና እንጀምር። እሺ፣ እኔም ስለጋበዛችሁኝ አመሰግናለሁኝ። ስሜ ወይንሸት ዘበርጋ እባላለሁኝ። በቅርብ ጊዜ ከማክሮ ኢኮኖሚክ ሪፎርም ጋር በተያያዘ ብሔራዊ ባንክ የውስጥ አሰራሩም ሪፎርሞች አካሂደዋልና ከዛ ውስጥ ከተፈጠረው የማርኬትና ኦፕሬሽን ክላስተር ተፈጥሯል። የዛ የማርኬትና ኦፕሬሽን ቺፍ ኦፊሰር ነኝ። ከዛ በፊት ደግሞ የፋይናንስ የሞኔታሪና የፋይናንስ አናሊስት ዳይሬክቶሬት ዳይሬክተር ሆኜ አገልግያለሁ። መልካም። የመጀመሪያ ጥያቄን የማደርገው እንግዲህ አሁን ራሱን ሲያስተዋውቁ ካነሱት ነገር እነሳለሁኝ። ኢትዮጵያ ባለፉት ጥቂት ዓመታት ሰፋፊ የሆኑ የማክሮ ኢኮኖሚ ሪፎርሞችን እየከወነች እንዳለች እናውቃለን። የምንዛሬ ገበያ ላይ የሚደረጉ ሪፎርም አለ። የፋይናንስ ስርዓቱ በአጠቃላይ በገበያ እንዲመራ የተደረገበት ሁኔታ አለ። እነዚህ ነገሮች አንድ ላይ እንዲያው ተሰናስለው ከካፒታል ገበያ ዘርፉ ልማት ጋራ ምን አይነት ግንኙነት አላቸው፣ ምን አይነት አስተዋጽኦ አላቸው የሚሉትን ነገሮች ያብራሩልን። ጥሩ። እንዳልከውም አገራችን የተቀናጀ የማክሮ ኢኮኖሚክ ሪፎርም አካሄዳለች። ከዛ ውስጥ ደግሞ ብሔራዊ ባንክም በፋይናንስም በፊስካል ፖሊሲም የተለያዩ ሪፎርሞች ተወስደዋል። የተቀናጀብ የተባለበት ለዛ ነው። ከዛ ውስጥ ለካፒታል ገበያ ልማት እንደው የሚገናኙትን ዋና ዋናዎቹ ብንጠቅሳቸው ሁሉም አስተዋጽኦ ያደርጋሉ። ግን ዋና ዋናዎቹ ብንጠቅሳቸው የብሔራዊ ባንክ የማክሮ ስቴቢሊቲን ወይም ፕራይስ ስቴቢሊቲን ማምጣት ቅድሚያ አድርጎ መስራት፣ የዋጋ መረጋጋት ለማምጣት ቅድሚያ አድርጎ ከመስራት ደግሞ ለሱ ደግሞ የበለጠ ውጤታማ የሚያደርገውን የገንዘብ ፖሊሲውን ማዘመን ብሎም ደግሞ ከገንዘብ ፖሊሲውን ባለፈ ደግሞ የውጭ ምንዛሪ አስተዳደርን መቀየር ብለን ደግሞ እንዳልከውም አጠቃላይ የፋይናንስ ሴክተሩን የሚያሻሽል ነገር ማድረግ፣ ዲጂታላይዜሽንን ማስፋፋት፣ እነዚህ የተካሄዱ ሪፎርሞች በጥቂቱ ናቸው። እነዚህ ነገሮች ከካፒታል ገበያ ልማት እንዴት ይገናኛሉ ሲባል በመጀመሪያ ደረጃ አንድ ሰው ካፒታል ማርኬት ገበያ ኢንቨስት የሚደረግበት ገበያ ነው። ልክ ሌላ ቦታ እቃ እንደምንገዛ ሁላ ሄደን የካፒታል ፕሮዳክት የሆኑበትን ሬጉሌት የሚደረግበት ገበያና ብሎም ደግሞ ኢትዮጵያ ሴኩሪቲ ኤክስቼንጅ ደግሞ የሚሸጥበት ቦታ ማለት ነው። ስለዚህ ከዛ አንጻር የመጀመሪያ የሚጠየቀው ነገር የሀገሪቱ ማክሮ ኢኮኖሚክ የተረጋጋ ነው ወይ፣ አንድ ኢንቨስተር መጥቶ ኢንቨስት ለማድረግ ምን ያክል ተረጋግተዋል የሚለው ነው። የዋጋ ንረት መረጋጋት፣ ማክሮ ኢኮኖሚክ ስቴቢሊቲ መረጋጋት በተለያየ መልክ ይገለጻል። ግን እንደው ከብሔራዊ ባንክ ሮድ ጋር ያለው ጋር ብናመጣው ዋጋ ንረትን ማረጋጋት ማለት የዋጋ ንረት መጨመር ማቆም ማለት አይደለም። ስለዚህ ይጨምራል፣ ነገር ግን በተረጋጋ ለኢኮኖሚ በሚያስፈልገው ልክ የዋጋ ንረት እንዲጨምር ማድረግ ማለት ነው መረጋጋት ማለት። ስለዚህ ለሱ ደግሞ የበለጠ የሚያግዙ ስራዎችን መስራት። ምክንያቱም አንዱ ገንዘብን ከኢኮኖሚ ውስጥ በሚያስፈልገው ልክ እንዲኖር የሚያስችሉ መሳሪያዎች መኖር አለባቸው። እዚህ ብሔራዊ ባንክ አንዱ ከሰራው ሪፎርም ውስጥ የገንዘብ ፖሊሲውን መቀየር ነው። እዚህ እነዛ ነገሮች የካፒታል ገበያ መደላድል የሚፈጥሩ ናቸው። የፎሬን ከረንሲም ደግሞ እንደዚሁ የውጭ ምንዛሪ ማስተዳደር ቅየራ ራሱ ኢንቨስተሮች የሚያውቁት ሁላቸውም የሚያውቁት ምን ማውጣት እንዳለባቸው፣ መቼ ኢንቨስት ማድረግ እንዳለባቸው፣ በምን መልክ እንደሆነ የሚያውቁበትን መደላድል የሚፈጥር ነው። ስለዚህ እነዚህ ሪፎርሞች ለካፒታል ገበያ እድገት መነሻም ብሎም ደግሞ ደጋፊ ናቸው። ደጋፊነታቸው በተለያየ መልክ ሊብራራሉ ይችላሉ። ስለዚህ እነዚህ መሰረት ነበሩ ማለት ነው። አማራጭ የፋይናንስ አማራጭ ሲመጣ የተረጋጋ ማክሮ ኢኮኖሚክ ያስፈልገዋል። የፎሬን ከረንሲን ደግሞ የሚገመት መሆን አለበት። ኢንቨስተሮች መጥተው ይዘው የሚወጡትን አወጣለሁ ወይ በትክክል አገኛለሁ ወይ የሚል ኮንፊደንስ የሚጨምር መሆን አለበት። ፋይናንሻል ሴክተሩ ላይ ሲመጣ ደግሞ ፋይናንሻል ሴክተሩ ለዚህ የሚመልስ ቁመና ያለው ወይ በህግ የተደገፈ ነው ወይ የሚል መሆን አለበት። ሌሎች ዲጂታላይዜሽን የሚያበረታቱ ነገሮች መኖር አለበት። ስለዚህ ያንን ለዛ ለካፒታል ማርኬት አማራጭ ነገር ነው። አንተ ራስህ ሄደህ አንድ ሼር ግዛ ብለህ ያለው እነዚህ ነገሮች ምን ይመስላሉ የሚለው ነው መጀመሪያ የምታየው። ስለዚህ መደላድልና መሰረታዊ ነገሮች ናቸው ማለት ነው። መልካም። አንዱ ሜቢ ብዙ ሰዎች ላያውቁት የሚችሉት እንግዲህ የብሔራዊ ባንክ ካደረገው አስተዋጽኦ በዚህ ገበያ ውስጥ የምንለው በማዕከላዊ ደረጃ ሰነደ ሙዓለ ንዋዮችን የምናስቀምጥበት የግምጃ ቤት በእናንተ በኩል ነው አስተዋጽኦ የተደረገው። እንዲያው በእንግሊዝኛው CSD እያልን የምንጠራው ማለት ነው እና
የዚህን ስርዓት ወይ ደግሞ የዚህን ፕላትፎርም አስፈላጊነት በገበያው ላይ ጥቅሞቹን እስቲ እንደዚሁ ደግሞ አያይዘው ቢያስረዱን። ያው አንዱ ከዚህ ይጀምራል። ጥሩ። የገበያ ግንባታ የጋራ ነው፣ የግል የለውም እና ተቋማት አብሮ በጋራ የሚሰሩት ነገር አሉ፣ ተሳታፊዎች በጋራ የሚሰሩት ነገር አሉ። በተለይ ጅማሬ ገበያ ላይ መያያዝን ያስፈልጋል። የጋራ የሆነ በተለይ የስቴክሆልደር ኢንጌጅመንት የምንለው የጠበቀ ነገር መሆን አለበት። ስለዚህ ከዚህ ጋር ወስደን የማዕከላዊ የግምጃ ቤት ሰነድን ወይም ደግሞ መዋለ ንዋይን ዲጂታላይዝ በሚያደርግ መልክ ወይም ደግሞ ሴንትራል ሴኩሪቲ ዲፖዚተሪ የምንለውን ፕላትፎርም ነው። ልክ አንተ ስልክ እንዳለ ሁሉ ሰነደ ወይም ባንክ ላይ ሄደህ አካውንት ከፍታለህ ብር ለማስቀመጥ። አካውንት ስትፈጥር አካውንት ነው፣ ቁጥር ነው የሚሰጥህ። ነገር ግን ከዛ በፊት እንዴት ነበረ የካፒታል ማርኬት ፕሮዳክት የምንላቸው እንዴት ነበረ የሚሆኑት? እንደው ያሉንን ለምሳሌ ሼርን መውሰድ እንችላለን፣ የመንግስት የግምጃ ቤት ሰነድን መውሰድ እንችላለን። እንደው እንዲገባን የግምጃ ቤት ሰነድን እንውሰደውና አንድ ሰው ድርጅቶች፣ ባንኮች፣ የጡረታ ዋስትናዎች መጥተው ኢንቨስት ሲያደርጉ ሰርተፍኬት ነው የሚሰጣቸው። ያን ሰርተፍኬት ወረቀት ነው። ስለዚህ ከኤፊሸንሲ አንጻር እንመለከተው። በመጀመሪያ ደረጃ ብሔራዊ ባንክ በመንግስት በተሰጠው ውክልና ያን ሰርተፍኬት ለተሳተፈው አካል ይሰጣል። ስለዚህ ወረቀት እንሰጣቸዋለን። ከዛ ደግሞ ያ ወረቀት በህግ የምን መጠቀም ትችላለህ? በተለይ ባንኮች ከሆኑ ብድር ሲቸግራቸው አያይዘው መበደር ይችላል። ከብሔራዊ ባንክ ያንን ብድር ሲፈልጉ አብሮ ያይዙታል እንበልና አንድ ባንክ የ1 ቢሊዮን ነው ሰርተፍኬት የገዛው ብንል ያን 1 ቢሊዮን የፈለገው ግን 500 ነው። ወረቀት እንቀደዋለን? አንቀደው። ነገር ግን ያንን አንድን ሳይወድ በግድ ያን ያስይዛል ማለት ነው። ያ ማለት ከሀብት አጠቃቀም አንጻር 5 ሚሊዮን የሆነ ቦታ መዋል የነበረበት እዚህ 500 ሚሊዮን የሆነበት መዋል የነበረበት ተይዘዋል ማለት ነው። ስለዚህ የሀብት አጠቃቀምን ራሱ በተሻለ መልክ እንድንጠቀም የሚያደርግ ነው ማለት ነው። ከዚህ ከወረቀቱ ጋር ወረቀቱን እንኳን ለማከፋፈል ስንወስድ ማለት ነው። ከዛ በተጨማሪ ደግሞ ከስራን በተቀላጠፈ መልክ መስራት መቻል ምንድን ነበረ የሚያደርጉት እነዚህ ሰዎች? አሁን ያንን ሴንትራል ሴኩሪቲ ዲፖዚተሪስ ከመምጣቱ በፊት እነዚህ ሰዎች በአካል መጥተው እኛ ጋር ሃርድ ኮፒ ነው የሚያስገቡት። ጨረታ ነገር ሲኖር ዛሬ ያመጣሉ። እዚህ ከዛ ሰው ተነስቶ ይመጣል፣ እዚህ ያስገባል። የሰዎች ሰው ስለሆነ ትሳሳታለህ፣ በእጅ ነው የምትሰራው፣ ብዙ ነገር። አሁን ግን ከኤፊሸንሲ አንጻር ስንመለከት እዚህ መምጣት አይጠበቅበትም። ማንኛውም ባንክ ብሎም ደግሞ እንዳንተና እንደኔ ተሳታፊ የሆነ ሰው ቁጭ ብሎ ያንን የዛ አክሰስ ያለው ሁላ እዛ ወርስ ያደርግ። ስለዚህ ምን አመጣን ማለት ነው? የተቀላጠፈ የስራን ስርዓት ዘረጋን ማለት ነው። ስለዚህ ኤፊሸንሲ የምንለውን ነገር የሚደግፍ ነገር ነው ማለት ነው። ግን ቀጠልና እንደው ምሳሌ ነው በገቨርንመንት እንትንን የምንወስድበት የምንጠቅስበት ምክንያት። ቀጥለህ ደግሞ ለሌላ ሰው ማስተላለፍ ፈለግ፣ መሸጥ ፈለግ። መሸጥ ስትፈልግ አንዱ የካፒታል ማርኬት እንዲያድ ከሚያደርገው ነገር፣ የገንዘብ ፖሊሲ እንዲሰራ ከሚያደርገው ነገር ውስጥ እነዚህ የግምጃ ቤት ሰነዶች መሸጥ አለባቸው። ከሰዎች ጋር የሚሸጋገር መሆን አለበት። ስለዚህ ያ ለማድረግ እኔ ያን ወረቀት ይዤ ገዢና ሻጥ እፈልጋለሁ ማለት ነው። እንዶፋ ተገናኘን ብንል እንኳን ገና በወረቀት ነው የምንሻሻጠው። ውልና ማስረጃ እዛው ከጀርባው ማዘዋወር ይቻላል፣ ይፈቀዳል። ግን ማተብ ተደርጎ ተፈራርመ ትሆናለህ። ግን እንደው በመሬት ስናል ማንንም የሚሸጥ የለም። ምክንያቱም ወጪው ነው የሚበዛው። አንተ ፈልጌ ሽጥ መች ነው የምንጨርሰው? ገንዘብ የምፈልገው ዛሬ ነው፣ ግን መች ነው የምንጨርሰው? ስለዚህ ያንን የማዕከላዊ የመዋለ ንዋይ ግምጃ ቤትን አንድ ላይ ወይም ደግሞ ሴንትራል ሴኩሪቲ ዲፖዚተሪ የምንለው ነገር እነዚህ ነገሮች ሁሉ የሚያሳልጥ ዲጂታል የሆነ ኤሌክትሮኒክ የሆነ መሳሪያ ነው ወይም ፕላትፎርም ነው ብለን መውሰድ እንችላለን። ሰዎች ብዙ ጊዜ ይሄን የሚመስላቸው የሚያውቁት የመንግስት የግምጃ ቤት ሰነድ ስለሆነ ለሱ ብቻ የሚሰራ ነው የሚመስለው። ወደ ካፒታል ማርኬት ጋር ስንመጣ ደግሞ ሌሎች የፕሮዳክቶች ሼሮች ብሎም ደግሞ ኢኩዊቲዎች፣ ይሄ ኮመርሻል ፔፐር የምንላቸውም አብሮ የሚሰራ ነው። የኛ ለየት የሚያደርገው የኛ ሴንትራል ሴኩሪቲ ዲፖዚተሪ ለየት የሚያደርገው መልቲፕል አሴት ማኔጅ ነው የሚያደርገው። ያ ማለት የመንግስት ብሎም ደግሞ የግሉን ሼሮችን አብሮ የሚይዝ ማለት ነው። ወደ ግሎቹ ጋር እንምጣና ሼር ነበረ፣ ሰዎች የገዙት ሼር ነበራቸው። ያን ሼር ሬጂስተር ተደርጎ ያለው ወይ በኤክሴል ነው ወይም ደግሞ ወረቀት ነው የተሰጠ። አሁን ግን ዲማትራላይዝ ወይም ደግሞ ወደ ኤሌክትሮኒክ ፎርም ይቀየራል። የኤሌክትሮኒክስ ፎርም የሚቀይረው ማን ነው? ይህንን
ሴንትራል ሴኩሪቲ ዲፖዚቶሪ ፕላትፎርሙን ማለት ፕሮሲጀር አለው። በካፒታል ማርኬት ማለፍ ያለበት አለ። እዚህ ወደ ካፒታል ማርኬት ልማት ስናደርግን ልክ የገቨርንመንቱ እንደሰራ ነው ለሱም የራሱ አስተዋጽኦ ያደርጋል ማለት ነው። አንዱ ለየት የሚያደርገው ብያለሁ መልቲፕል አሴት ማኔጅ የሚያደርግ ነው ብያለሁ። እሱ ለምንድን ነው ለኛ ሀገር እንዴት አስፈላጊ ነው ስንል ጀማሪ ላይ ያለን ሀገር ነን። ቅድም ብያለሁ ባለድርሻ አካላት አብሮ መያያዝ አለባቸው ለሀገር የምንሰራው ነገር ስለሆነ። ስለዚህ ተጨማሪ ወጪ ነው የቀነሰልን። ምክንያቱም የግል ለብቻ ስታቋቁም የመንግስት ሌላ ስታቋቁም ወጪ ብቻ ሳይሆን መናበብ የራሱ ችግር አለው። አንድ ገበያ ነው ያለን ግን መናበብን ያስወግዳል። ስለዚህ ለምሳሌ ቅርብ ጎረቤት ሀገሮቻችን ልምድ የሚያሳየን አንዳንዶቹ እንደዛ ኖሯቸው የተቸገሩ ለማዋሃድ የሚጥሩ አሉ። እዚህ የኛ ይሄን ሴንትራል ሴኩሪቲ ዲፖዚቶሪ የምንለው ሁሉም መዋለ ንዋይ የመንግስትም የግልም አብሮ የሚይዝ የካፒታል ማርኬት ገበያው ሬጉሌት የሚያደርገው ኢትዮጵያ ሴኩሪቲ ኤክስቼንጅ እንዲኖር ከተፈለገ የመጀመሪያ ቅድመ ሁኔታ ያ ነው ማለት ነው። ስለዚህ ይሄን ትልቅ አስተዋጽኦ ነው የሚያደርገው። የጋራ ስራ በጋራ ነገር ማስተዳደሩ ብቻ ሳይሆን ደግሞ እነዚህ ኤፊሽንሲዎች እነዚህ ነገሮች መጨመራቸው ብቻ አይደለም፣ ሼርም አስይዞ መበደር ይቻላል። በብዙ ሰው የማያውቀው አንተ ሼር ካለ ለባንክ በህግ ሄደ እንደ ኮላተራል እንደ ቤት እንደ ምናምን አስይዘህ መበደር ትችላል። ከዛ በፊት ግን ፕራክቲካል አልነበረም። አሁን ትልቁ ለውጥ ያመጣው ግን ይህንን ኤሌክትሮኒክ ስለሆነ አንተ 2 ቢሊዮን ቢኖርህ 1 ቢሊዮኑ እንደ ሀብት መያዝ ፈልጋለሁ፣ 1 ቢሊዮኑ ሌላ ሀብት ማፍራት ፈልጋለሁ ስትል በሲኤስዲ ቀሏል ማለት ነው። ስለዚህ ሬጅስተር ተደርጓል። በሱ የካፒታል ማርኬት ህግ ካለፍ በኋላ ያንን አብረህ መጠቀም ትችላለህ። ያንን ለካፒታል ማርኬት በጣም መነሻ የሆነ መነሻ ብቻ ሳይሆን መሰረታዊ የሆነ ምክንያቱም ያ ልማት እንዲሰራ ከፈለግ እነዚህ ፕሪኮንዲሽን የምንላቸው የሆነ ሰው ጋር ስልክ ለመደወል ቀፎ ያስፈልጋል አይደል? ልክ እንደዛ ብንወሰደው ልክ ገበያውን እንዲሰራና መገበያየት ከፈለግ አንዱ መነሻ ነገር እሱ ነው የሚያስፈልግ ማለት ነው። ወደ ሞኔታሪ ፖሊሲ ኢንስትሩመንት ጋርም ጥቅም ላይ ስናውለው ተመሳሳይ ነገር ነው። ሰዎች ለዛ ኢንስትሩመንት ሲሳተፉ የነበረው በወረቀት ነበር። አሁን ግን ያንን ኤሌክትሮኒካሊ ያንን ማድረግ ይችላሉ። ባንኮች ያላቸውን ሀብት በተለይ ሀብት ስል ሼሮቻቸውን ሳይመንትልስ የገቨርንመንት ሴኩሪቲያቸውም እዛ ላይ ማድረግ ይችላሉ። ስለዚህ መሰረታዊና ዋና ነገር ነው ማለት ይቻላል። ስለዚህ ትልቅ አስተዋጽኦ ነው ለካፒታል ገበያ ልማት ማለት ይችላሉ። ሌላው በፋይናንስ ዘርፍ ሪፎርም ውስጥ እንግዲህ ካየናቸው ትልቅ ነገር ውስጥ አንደኛው ባንኮች እርስ በርሳቸው ገንዘብ የሚበደሩበት አንድ ገበያ አለ በእናንተ የተቋቋመ። በዚህ ገበያ ከ3 ትሪሊዮን ብር በላይ ባንኮቻችን ተገበያይተዋል ከተመሰረተበት ጊዜ ጥቂት ዓመታት ወዲህ ጀምሮ ማለት ነው። ይሄ ባንኮች ለአጭር ጊዜ ሄደው ገንዘብ የሚበደሩበት ገበያ እንደሆነ እናውቃለንና እንደው እስካሁን ድረስ ባንኮቻችን እንደዚህ አይነት ፍላጎቶቻቸውን የት ነበረ የሚያሟሉት? እንዴት ነበረ ሲያደርጉ የነበሩት? አሁን ይሄ ከመምጣቱ ጋር ተያይዞ እንዲያው በአጠቃላይ ለፋይናንሱ ዓለም ምን የተለየ ነገር አለው? ምንድነውስ ጠቀሜታው የሚለውን ነገር እንዲያው አንድ ላይ አያይዘው ቢመልሱልን ጥሩ። በመጀመሪያ ደረጃ ለምን አስፈለገ የምንለውን ስንመልስ ከዛ አስፈላጊነቱን ስናይ ባንኮችም እንደ ፋይናንስ ተቋምን ጥቅም አለው የሚለውን እናወራለን እና 3 ትሪሊዮን በጣም የሚያስደስት ነገር አገራችን ላይ ከተሰራ ብዙ ነገር መስራት የምንችል አመልካች ነው። ምናልባት እንደ የሌላ ሀገር መረጃ ብትመለከት ጎረቤቱ ሀገሮቻችን ረጅም ጊዜ ከጀመሩት በእንደዚህ አይነት ፍጥነት የጀመረ ወይም ያደገ ገበያ የለምና ያ ማለት ምናክል ስራ ነው እንጂ የሚያስፈልገው መስራት የሚችል መሆኑን የሚያሳይ ነገር ነው። ለምን አስፈለገ የሚለውን እንምጣ። ለምን ተቋቋመ? ለምን አስፈለገ? ልክ ወደኋላ ስመልስ የገንዘብ ፖሊሲ ማዘመን ሲባል አንድ ነገር ብቻ አይደለም። የገንዘብ ፖሊሲ ማዘመን አንደኛው ብሔራዊ ባንክ የራሱን የገንዘብ ፖሊሲ አቋሙ የሚገልጽበት የፖሊሲ ሬት ወይም ደግሞ ኤንቢ ፖሊሲ ሬት የምንለው ያስፈልገዋል። አንዱ ማዘመኛ መንገድ አቋሙ ብሔራዊ ባንክ አቋሙ ላላ ያለ ነው። ኢኮኖሚ ውስጥ ብዙ ገንዘብ እንዲኖር ነው የፈለገው ከዋጋ ንረቱ ጋር ላላ ያለ አይደለም። ኢኮኖሚ ውስጥ ብዙ ገንዘብ አለ ወደዚህ ይምጣ የሚለውን እንደው የላላ ነው የጠበቀ ነው የጠበቀ የገንዘብ ፖሊሲ ነው የሚቀጠለው የላላ ነው የሚለውን የዛ አቋም መገለጫ እንደሌላ ሀገር ልምድ የገንዘብ ፖሊሲ ሲዘምን የሚያስፈልገው ያ የፖሊሲ ሬት ነው። እሱን ካወጣን በኋላ ደግሞ ኦኬ ይሄ የፖሊሲ ሬት የሆነ አክል ነው 15 ነው አሁን ባለንበት ሁኔታ አለን አይደለ? ከዛ ካለን በኋላ እሺ 15 ነው ብለህ ብቻ መቀመጥ አይደለም የሚኖርብህ። ገበያ ውስጥ ለኢኮኖሚ ጠቃሚ ያልሆነ የማያስፈልግ ስንል ቅድም ያልነው የዋጋ ማረጋጋትን የሚያደርስ ሲኖር ብሔራዊ ባንክ የራሱ መሳሪያዎች አሉት። ወዴት የሚያመጣበት? ወደ ብሔራዊ ባንክ ከኢኮኖሚ የሚሰበስብበት።
ደግሞ ይሄን ደግሞ የጠበቀ ነው ኢኮኖሚው ገንዘብ ያስፈልገዋል። ምክንያቱም በሀገሪቱ ገንዘብ የሚሰጥም ማስገባትም የሚችለው ማዕከላዊ ባንክ ስለሆነ የኛ ደግሞ ብሔራዊ ባንክ ያንን የሚያስገባበት መሳሪያ ያለው ያንን ግን መኖሩን የሚለካበት ያስፈልገዋል። አንተ የልብ ትርታ ልክ ነው ልክ አይደለም ብሎ የሚለካበት መሳሪያ ያለ አይደለ? እዚህ የተቀመጠ አቬሬጅ አለ። ልብ በትክክል ይሰራል ወይ የሚለው ልክ መኒ ማርኬትም እንደዛ ብለው ወሰደው ለገንዘብ ፖሊሲ። ስለዚህ ያ ማለት የኢኮኖሚ ውስጥ ምናክል ትርፍ ገንዘብ አለ፣ ምናክል ደግሞ ገንዘብ እጥረት አለ የሚለውን አመልካቹ ነው። ስለዚህ ያንን አመልካች እንደ መለኪያ ስለሚጠቀምበት ወይም ደግሞ የብሔራዊ ባንክ አቋሙን የላላውን የጠበቀውን ማሳያው አድርጎ የሚለካበት ያ ባንኮች እርስ በርሳቸው የሚበዳደሩበት ወለድ ምጣኔ ነው። እሱንን ደግሞ ዝም ብለህ ካስቀመጥከውም ለምሳሌ ኦኬ እሺ 10 ከሆነ እሺ 10 ጠበቅ እንትን ነው ብር ያስፈልገዋል ኢኮኖሚ ውስጥ አያስፈልገውም ለማለት ደግሞ የሚያስችል ምትለካበት መኖር አለበት። ቅድም ያልኩ ሬንጅ ምንለው አንድ ሰው ጤነኛ ነው የምትለው በዚህ ውስጥ ሲሆን ነው። ያው እንደ ናቹራል ሳይንስ አይደለም 1 እና 2 አይደለም፣ ግን እንደ ሙያ ግን እንደ ፖሊሲ ግን ከዚህ እስከዚህ ድረስ ቢሆን ብዙ ነገሮች ተሰርቶ ጤናማ ነው በእኛ ሀገር ኢኮኖሚ ኮንቴክስት በሚል ጤናማ ነው የምትል ታስቀምጥለታለህ። ያንን የባንኮች እርስ በርስ የሚበዳደሩበትን የወለድ ምጣኔ ብሔራዊ ባንክ ከዚህ ውስጥ እንዲወጥቅልኝ ይፈልጋለሁ ብሎ ያስቀምጠዋል። ያ ማለት ለምሳሌ እንበልና ገበያ ውስጥ ባንኮች በእርስ በርሳቸው ሲበዳደሩ በ17 ካገኙ ብሔራዊ ባንክ በ17 እንዲበደሩ ይተውላቸዋል። ነገር ከዛ ካለፈ ጋር እኔ በ18 እሰጥሃለሁ። ያ ማለት ይሄ ስታንዲንግ ሌንዲንግ ፋሲሊቲ የምንለው የአንድ ቀን ብድር የምንለውን የሚያሳይ ወደ ላይ ያለው ማለት ወደ ታች ደግሞ በጣም ኤክሰስ አለ ሰው የሚገዛኝ ሰው አጣው ሲል ችግር የለውም እኔ ጋር አምጣው እኔ ይዝልሃለሁ። ስለዚህ ከታችም ከላይ ምን አስቀምጥለታል? ጣራ አስቀምጥለታል። ያንን የዛ ውስጥ ይሄን ባንኮች እርስ በርሳቸው የሚበዳደሩበትን ገበያ ወይም መኒ ማርኬት የምንለውን ዋጋ የብሔራዊ ባንክ አመልካች ነው ማለት ነው። ስለዚህ ከፖሊሲ ሬቴ ላይ ምንድነው ማድረግ ያለብኝ ምንድነው መሆን ያለብኝ የሚለውን የሚያመለክተው መለኪያ ብለው ወሰደው ለዛ ዓላማ። ስለዚህ ገንዘቡ ስታሳም የሞኔታሪ ፖሊሲን የገንዘብ ፖሊሲን ስናዘምን አንዱና መሰረታዊ ነገር የባንኮች እርስ በርሳቸው የሚገበያዩበት ገበያ መኖር ነበረበት። ለዛ ነው። ነገር ግን እሺ እንደዛ ኖረ ለዚህ ብቻ ዓላማ ነው ወይ ታዲያ ምንድነው የሚያደርጉት ባንኮች? ከዛ ወደ አንተ ጥያቄ ይመጣ ከዛ በፊት ምን ያደርጉ ነበር? ለዚህ ብቻ ሳይሆን በመጀመሪያ ደረጃ ሁለት ኢኮኖሚ ውስጥ የተለያዩ ባንኮች ብዙ ናቸው አሉ አይደለ? ከዛ ውስጥ ባንክ ኤ የተባለው ብር አለው፣ ባንክ ቢ ግን ብር የለውም ጥሬ ገንዘብ ማለት ነው። ሀብት የለውም ለማለት ጥሬ ገንዘብ የለውም። ስለዚህ ያን ባንክ ኤ ቁጭ ያለ ገንዘብ አለው፣ ባንክ ቢ ደግሞ ገንዘብ ይፈልጋል። የት ይገናኙ? የሆነበት መገናኘት አለባቸው። ያለ መገናኘት ብዙ ነገር ያስባል። አንተ ገንዘብ የሆነ ሰው ስትሰጥ በህግ ይሄ ገንዘቤ ባይሰጠኝ ህግ አለኝ ወይ የምጠይቅበት ማለት ማወቅ አለብህ። ስለዚህ ለዛ ዓላማ ምን አወጣን? መመሪያ አወጣን። በህግ የታወቀ ገበያ ነው። አንተና ከሌ ስትገበያዩት በህግ ይታያል። ያ ደግሞ የኢንተርባንክ መኒ ማርኬት ዳይሬክቲቭን ወይ መመሪያን አንዱ ይሄን ችግር የሚፈታውን አብሮ ወጣ ማለት ነው። እሺ ህግ አወጣን። በቃ በገበያት እንደምችሉ አወቃችሁ። ከዛስ የት ይገናኙ? ቅድም እንዳልነው ስለዚህ የኢትዮጵያ ሴኩሪቲ ኤክስቼንጅን የመዋለ ንዋይን የግብይት ወይም ትሬዲንግ ፕላትፎርም የመጣው እዚህ ላይ ነው። ሁሉ ሰው አንተ ስንት ብር እንዳለ እዛ ገበያ ውስጥ ገብተህ ማሳየት አለብህ። እኔ ደግሞ የምፈልገው ሰው ዛሬ ማን አለው ብያ ያለው ማለት ነው። ስለዚህ አንዱ መሰረታዊ ነገር ሰዎች ኤሌክትሮኒካሊ የሚያዩበት መንገድ መፍጠር ነው ማለት። ስለዚህ እሱ ተፈጠረላቸው። ይሄ ሁሉ የሆነበት ኦኬ እንደ አመልካች ነው ብያለሁኝ። እዚህ ባንኮች ምን ያደርግላቸዋል? ይሄን መሆኑ የጥሬ ገንዘብ ሊኩዲቲ ማኔጅመንት የምንለውን መሰረታዊ መሳሪያ ነው። አንድ ባንክ ያበድራል፣ ይበደራል፣ ብሎም ደግሞ ከኛ ዲፖዚት ይሰበስባል። ዲፖዚት የሰበሰበው ገንዘብ ቁጭ አይደለም የሚያደርገው፣ ያበድረዋል አይደል? ዛሬ ገንዘቡ ፈለክ መጣህ አንተ ስትመጣ ምን ሊሰጥህ ይገባል? ገንዘቡ ሊሰጥህ ይገባል አይደለ? እንበልና ባስቀመጠው በራሱ ገንዘቡ ከሌለው ወይ ገበያ ሄዶ መበደር አለበት። የሊኩዲቲ ማኔጅመንት የምንለው እሱ በጣም ዘርፈ ከዛ በፊት ምንድነው እንደው ጥቅሙ ከመምጣታችን በፊት ለባንኮች ምን ጠቀመ ከማለታችን በፊት ምን ያደርጉ ነበር አይደለ? በፊት ምን ያደርጉ ነበር? መመሪያ ኖርማሊ ነበረን በፊትም፣ ግን
የዘመኑን የተቀየሩ ነገሮችን ያማከለ አልነበረም። ብዙ ጊዜ እርስ በርስ የሚገበያዩት ገበያ በጣም አጭር መሆን አለበት። በእኛ አሁን በተፈቀደው የአንድ ቀንና የሳምንት ነው። የአንድ ቀንና የሳምንት ነው። ብሔራዊ ባንክ እንደ መለኪያ የሚወስደው የሰባትን ቀኑ ነው። የሰባት ቀኑ ዋጋ የወለድ ምጣኔ ምን ያክል ነው ካስቀመጥኩት ሬንጅ ከፖሊሲ ሬቴ ምንድን ነው የሚለው እሱ ነው። ከዚህ ምን ያደርጉ ነበር ስትል በጣም ጥቂት ባንኮች እርስ በርሳቸው የረጅም ጊዜ የአንድ ወር የዓመት ሊሆን ይችላል፣ የስድስት ወር ሊሆን ይችላል በመተዋወቅ ለምንድነው በመተዋወቅ ብያለሁ? አንድ ሰው አንተ ባትከፍለው ማንን ነው የሚጠይቀው? በምን ህግ ነው ጠይቄስ መልስልህ ትቀጣልኛለህ? ዝም ብለህ ነው የምትሰጠው? የፈለኩ ቀን አልሰጥህም ማለት ትችላለህ? ይሄ ዲፎልት የምንለው እንደዛ ነገሮችን ግልጽ ስላልሆነ ስለዚህ ምንድነው የሚያደርጉት? በጣም ከሚተዋወቁት ባንኮች የረጅም ጊዜ መኒ ማርኬት የማይመስሉ ታይም ዲፖዚት እርስ በርሳቸው ይበዳደሩ ነበር። 3 ትሪሊዮን እና እንደው የመጨረሻው ቁጥር ብነግርህ 38 ቢሊዮንን አወዳድረው እንደው በጣም በረጅም ዘመን አብሮ ተበዳድረው ያገኙት 38 ቢሊዮን ነበር ባለፉት ዘመናት ማለት ነው። የመጨረሻው ልክ ይሄን ሪፎርም ስንጀምር ይከፈላል፣ ይወጣል፣ ይገባል። ግን የመጨረሻው የነበረው ወደ 38 ቢሊዮን አካባቢ ነበር። እርስ በርሳቸው 3 ያውም የዓመት ነው። ሲቀጥን በመተዋወቅ ነው። የሆነ ጊዜ ላንተ አበድርሃለሁ ሲቸግረኝ እኔን ታበድረኛለህ። ሁሉ ሰው ያለው አይደለም። የሊኩዊዲቲ ማኔጅመንት የሚባለው ሐሳብ የሚይዝ አይደለም። ምክንያቱም የጥሬ ገንዘብ ችግር ሲኖርበት ጥሬ ገንዘብ ዛሬ ይኖርና ነገ ይኖራል። ዛሬ አግኝተህ ነገ የምትመልሰው መሆን አለበት። እዚህ ያን ያላማከለ የነበረና በጣም በጥቂት ተሳታፊዎች በጣም በትውውቅ ሲቀጥል ደግሞ ዋጋው ስንት እንደሆነ ገበያው አያውቀው። አሁን አንተ ለምሳሌ የዛሬ የእርስ በርስ ባንኮች የተበዳደሩበት ሬት ስንት ነው ብትባል አንተ ትናገራለህ። አንተ ብቻ ሳይሆን የኢኮኖሚ ኤጀንቱን ይናገራል። የበፊቱ ግን ሁለቱ ነው የሚያውቁት። ስለዚህ የገበያ ውስጥ የጥሬ ገንዘብ እጥረት አለ የለም፣ ምንም የሚያሳይህ ነገር የለም። ጨመረ ቀነሰ የሚያሳይህ ነገር የለም። እዚህ የሆነ ትንተና ስራ ብትል ገበያው ይሆናል፣ ምንም የሚያሳይህ ነገር የለም። ያንን በዛ መልክ ነበረ የሚያደርጉት ማለት ነው። መጣንና ለፋይናንሻል እንትኑ ምን ይጠቅማል ስንወስድ በመጀመሪያ ደረጃ የፋይናንሻል ሴክተሩ ሰዎች የሚያምኑት መሆን አለበት አይደል? በቃ የተረጋጋ ፋይናንሻል ሴክተር እንዲኖርን ከፈለግ እኔ ማመን አለብኝ። ሄጄ ግልጽ መሆን አለበት፣ ማመን አለበት። ነገ አንተ ብር ስታስቀምጥ በእርግጠኝነት ነገ እንደምታገኘው። ስለዚህ በምንም መልክ ባንክ ሄደህ ገንዘብ ማጣት የለብህም። ስለዚህ ለዛ ዓላማ ባንኮች አንዱ የሊኩዊዲቲ ማኔጅመንት ትልቁ መሳሪያቸው ሆነ። ስለዚህ በቀጥታ የፋይናንሻል ስቴቢሊቲን ምን ያደርጋል ማለት ነው? ይደግፋል፣ ያረጋግጣል፣ ትረስትን ቢልድ ያደርጋል። ከዛ ባለፈ ደግሞ የሀብት ኢፊሸንትሊ እንድንጠቀም ነው የሚያደርገው። ምን ብያለሁ? 2 ባንኮች ኖሮ አንዱ ላይ ገንዘብ አለ፣ ሌላኛው ላይ የለም። ስለዚህ ያንን ገበያ ባለመኖሩ እዚህ ጋር ይሄ ሀብት የሆነበት ቢውል ምን ያመጣ ነበር? ጥቅም ያመጣ ነበር። ይሄኛውም ቁጭ ብሏል። ስለዚህ 2 ነገሮች የማገናኘት አምጥቷል። ስለዚህ የሪሶርስ አሎኬሽንን ትልቅ የሆነ አስተዋጽኦ ይኖረዋል ማለት ነው በባንኮች እርስ በርሳቸው። ከምንም በላይ ደግሞ የዘመነ አስተሳሰብ ያመጣል። ምንድነው የዘመነ አስተሳሰብ? ብር ዋጋ አለው የሚለውን ዋጋ አለው። ምክንያቱም አንድ ቀን ማደር አንድ ባንክ ለምሳሌ አንድ ቀን ሲያደር ዛሬ ገንዘቤን በዜሮ ነው የሚያሳድረው። ለምሳሌ 1 ቢሊዮን ትርፍ አለው ብሎ ወሰድ። ይሄ የሚባል ባንክ 1 ቢሊዮን ቢኖረው ምንም አይነት ዋጋ ሳይከፍለው ወይ ብሔራዊ ባንክ ላይ ያሳድራል ወይ ራሱ ጋር ያሳድራል። ዛሬ ግን አያሳድርም። ወይ ለማበደር ይፈልጋል፣ የሚበደርለት ሌላ ገበያ ካገኘ፣ ካልሆነ ደግሞ ኢንተርባንክ መኒ ማርኬት ላይ ያመጣዋል። እዚህ ዘርፈ ብዙ የሆነ አስተዋጽኦ አለው። ለፋይናንሻል ሴክተር ብቻ አይደለም ይሄ የሚያገለግለው፣ ለካፒታል ማርኬት ልማትም አንዱ መሰረታዊ ነገር ነው። ለምንድን ነው መሰረታዊ ነገር የሚሆነው? አንድ ሰው እንውሰድና ለምሳሌ ባንኮችን ብንወስድ ትልቅ የሆኑ ቦንዶች ላይ የሆኑ ሼር ላይ መግዛት ፈለጉ። ሲፈልጉ የዛሬ ወር የሆነ የሚከፍሉት ገንዘብ አላቸው ብለው ውሰድ። ዛሬ ኢንቨስት ያደርጋሉ አያረጉም? ምክንያቱም የዛሬ ወር ምን አለባቸው? የሚከፍሉት ነገር አለ። አሁን ግን ነፃ ነው የሚሆኑት። ምክንያቱም የዛሬ ወር መበደር ይችላሉ በቃ የሚለውን ያንን የካፒታል ማርኬት ላይ ያሉ ፕሮዳክቶች ላይ ድርጅቶች፣ ባንኮች ኢንቨስት እንዲያደርጉ ከሚያበረታታ ነገር አንዱ የባንኮች እርስ በርስ የሚበዳደሩበትን ገበያ መፈጠር ነው ማለት ነው። መልካም። እዚሁ ጋር አያይዘው እስቲ ያው ግለሰቦች ወይ ነጋዴዎች፣ ተቋማት ባንክ ሄደው እንዴት እንደሚበደሩ እናውቃለን። በጣም የተለመደ ነው እንበደር። ነገር ግን ባንኮች እርስ በርስ ይበዳደራሉ ስንል እንደው ፕራክቲካል በሆነ መልኩ ነው። እንደ ምሳሌ እነማን ተዋናዮች እንዳሉ ሁሉንም ተዋናዮች ዘርዝረውልን እንዲህ አድርገው ነው የሚበደሩት ምትሏል? ብቻ ትንሽ ተዋናዮች ባንኮች ብቻ ናቸው። ኦኬ። ለምንድን ነው ተዋናዮች ባንኮች? የኛ ብቻ ሳይሆን የሁሉም ሀገር ባንኮች ብቻ ናቸው።
ወደኋላ ተመልሰን ከዓላማው አንጻር ነው የምንወስደው። ዓላማው የገንዘብ ፖሊሲን ከማዘመን ጋር የተገናኘ ነው ብያለሁ። የገንዘብ ፖሊሲ ደግሞ በዋናነት ተዋናዮች ማናቸው? ትግበራ ይደረጋል ተብሎ የምታስበው ባንኮች ናቸው ወይም ፋይናንሻል ኢንስቲትዩሽን የሚባሉት ናቸው። ስለዚህ ተዋናይ ባንክ ብቻ ነው፣ ሌላ መሳተፍ አይችልም። እንዴት ነው የሚበዳደሩት የሚለውን በመጀመሪያ ደረጃ የኢትዮጵያ ሴኩሪቲ ኤክስቼንጅ ላይ ትሬዲንግ ፕላትፎርም አለ። እዚህ ትሬዲንግ ፕላትፎርም ጠዋት በህግ ማለት ነው መመሪያው የሚያዘው አንተ ሰርፕለስ ነህ ብለን እንውሰድ፣ ብዙ ካሽ አለ። እዚህ ሁሉ ሰው ካሽ ያለው ሰው በዚህ ናክል ወለድ ዛሬ ይሄን ናክል ገንዘብ አበድራለሁ ይላል። ትርፍ ያለው ባንክ ማለት ነው። ባንክ ሁሉ ሰው ስል የባንኮች ለማለት ነው። ይቅርታ፣ ባንክ ኤ የተባለውን ይመጣና ዛሬ 1 ቢሊዮን ትርፍ አለው። ምክንያቱም ለነጋዴዎች አበድሮ ለዲፖዚተሮች ከፍሎ የሚቀረው 1 ቢሊዮን ብር አለው። ስለዚህ 1 ቢሊዮን ብሩ ትርፌ ይሄ ሊኩዊዲቲ ማኔጅመንት የምንለውን 1 ቢሊዮን ትርፍ አለኝ ብሎ በትሬዲንግ ፕላትፎርም ያወጣል። ባንክ ቢ እንደምሳሌ 2 ባንኮች ብቻ ነው ሰደው ሁሉም ባንኮች ኮመርሻል ባንክ የሆኑት ሁሉም ነው የሚሳተፉት። ስለዚህ ባንክ ቢ ደግሞ ይመጣና እኔ ደግሞ ይላል፣ ሁለቱ አይተዋወቁም መጀመሪያ። እኔ ደግሞ ያ የሌላ ሀገር ልምድ አይተን ያደረግነው ነው እንመጣበታልና ያ ባንክ ቢ ባንክ ደግሞ ይመጣና እኔ ደግሞ 500 ሚሊዮን በዚህ ናክል ዋጋ በደራለሁ ይላል። ስለዚህ ሁለቱም ምን ይሰጣሉ ማለት ነው? ሬት ይሰጣሉ። 32ቱም በአንድ ቀን ላይ ገቡ ይችላሉ። ስለዚህ 5-6 ግን በሚገርም ሁኔታ እንደ አዲስ ገበያ አይደለም፣ እንደ አዲስ የተጀመረ ገበያ አይደለም። ብዙ ባንኮች ይገባሉ የሚሸጡም። ስለዚህ ሻጭም ገዢም አለ ማለት ነው። ሻጥም ገዢውን ያንን ወለዱን ያሳይና በኋላ ሁለቱም ይስማሙበት ይሆናል። አንተ ለምሳሌ 15 ብለህ ይሆናል፣ ገዢው 15 አያዋጣኝም 14.5 ስጠኝ ሊለው ይችላል። ያንን ምንድነው የሚያደርገው? ያ ገዢው ያወዳድራል ማለት ነው ገበያ ላይ። ምክንያቱም ሁሉ ሰው የሚፈልገው ሰው ሁሉም ባንኮች የሚፈልጉትን መጥተዋል። 5 ባንኮች መጡ እንበል፣ 6 ባንኮች ደግሞ የሚያቀርቡ ካሉ ያወዳድራሉ። ስለዚህ ከማን ጋር ነው ሬቱ ወዳውን ሊቀያየር ይችላል። ልክ የገበያ ሁኔታ ያዩና ይሄ ነገር አያዋጣም 15 ያልኩት ተሳሳትኩ፣ የሚገዛኛ አላገኝ ብሎ ይቀንሳል። ስለዚህ ይቀንሳል ማለት ነው 16 ምናምን ያደርጋል። ድርድር አይደለም ተገናኝተው መጀመሪያ ድርድር አይደለም ግን እንትኑ የትሬዲንግ ፕላትፎርሙ ላይ ዝርዝሮች አሉ። ተደራድረህ ነው ኮንክሉድ የምታደርገው ማለት ነው። መጨረሻ ግን የምትደራደረው አብረህ በትሬዲንግ ፕላትፎርሙ ላይ ነው የምትነጋገረው። ስለዚህ እኔና አንተ ተስማማን እላለሁ። ባንክ ቢመጣና 15 ያለው ነው በቃ በ15 ልገዛ ተስማምቻለሁ ሲል እዚህ ትሬዱ ተከናወነ፣ መበዳደሩ አለቀ። ከዛ በኋላ ከጀርባ ስለሆነ ገንዘብ ማስተላለፍ ማለት ባክ ኦፊስ የምንለው ስለሆነ የሚሰሩት ያኔ ለማን እንደምታስተላልፍ ያኔ ታውቃለህ ማለት ነው። ዋጋ ተስማምተሃል፣ መጠን ተስማምተሃል። ስለዚህ ተበዳደርን ማለት ነው። ወደሚመለከተው አካውንት ትራንስፈር ይደረጋል። በዚህ መልክ ነው ልክ ባንኮች ሄደው ማነው ወደ ባንክ ላይ አንተ ሰሚት በአካል ነው ሰሚት የምታደርገው ዶክሜንትህን ኢቫሉዌት ያደርጉና የዛሬ ወር ምናምን የምታበድረውን የምታስይዘውን አይተው ነው። አሁን ያሁኑ ገበያ በጅማሬ ስለሆነ ለየት የሚያደርገው አንድ መጥቀስ ያለብን ማስያዣ የለውም፣ አይጠይቅም። ለምሳሌ ለባንክ ኤ ለባንክ ቢ ሲያበድር ማስያዣ አምጣልኝ አይለው። ግን እያደገ ሲሄድ ግን ማስያዣ ያስፈልገዋል። የገቨርንመንት ሴኩሪቲ የምንለው የመንግስት ሰነዶችን እንደ ማስያዣ ተጠቅመው ይበዳደራሉ። ስለዚህ እሱን ሲሆን እሱን ደግሞ ቅድም የተባባልነውን የሴንትራል ሴኩሪቲ ዲፖዚቶሪ አንዱ ሮሉ እሱ ነው ማለት ነው። ልክ ሁለታችሁ ስትጨርሱ ያሳስከውን ገንዘብ ወይም ያሳስከውን ሰነድ ነው ላይ ትቀባበላላችሁ፣ ገንዘቡን ትሰጣጣላችሁ ማለት። ይሄ ግን የሚሆነው በአካል አይደለም፣ ሁሉንም ኤሌክትሮኒክ በሆነ መንገድ ለዛም ጭምር ነው ያንን የኤሌክትሮኒክ ፕላትፎርም ያስፈልገው። የኛ ደግሞ ለየት የሚያደርገው ኤሌክትሮኒክ ፕላትፎርማችን በሴኩሪቲ ኤክስቼንጅ ፕላትፎርም መሆኑ ሪፎርሞቹ አብረው የመጡ ስለሆነ ለየት ያደርገዋል። ሌላው እንዲያው በእርግጠኝነት እናንተ የብዙ ሀገራቶችን ልምዶች ቀስማችኋል፣ አይታችኋል፣ ጎብኝታችኋል ብዬ አስባለሁና እንዲያው ከሌሎች ሀገሮች ልምድ ይሄ የገንዘብ ገበያው ባንኮች እርስ በርስ የሚበዳደሩበት የገንዘብ ገበያ ከሌሎች ሀገሮች ልምድ ስናይ እኛ ሀገር ውስጥ እንግዲህ ስለ ፋይናንሱ ዘርፍ መረጋጋት፣ ስለ ገበያ መረጋጋት በተደጋጋሚ የሚነገር ነገር ከመሆኑ ጋር ተያይዞ እንዲያው ምን አይነት አስተዋጽኦ ሊኖረው ይችላል? የሌሎች ሀገሮችን ልምድ ስትመለከቱ በእኛ አይነት አሁን በምናልፍባቸው አይነት ሪፎርሞች ውስጥ ያለፉ ሀገራቶች ሊሆን ይችላል፣ እነሱን ስታየው ምን አይነት የተሻሉ ነገሮች ይኖሩታል ይሄ ገበያ መኖሩ በተለይ ለፋይናንሱ ዓለም ማለት እንችላለን?
የሌላ ሀገር ልምድም የሚያሳየን እኛ የመጀመሪያ አይደለንም። እንደውም ዘግይተን የጀመረን ሀገሮች ነን። ስለዚህ ዘግይተን ከመጀመራችን የተነሳ የብዙ ሀገሮች ልምድ አይተናል። ከነሱ ከገጠማቸው ችግሩ እንዳይቀጥመን ተጠንቅቀናል። የተሻለ የሰሩት ደግሞ የተሻለ እንዲሆን አድርገናል። ምክንያቱም ቆየት ብለን ስለሆነ የጀመርነው በደንብ የተሰራበት በተለይ በጎረቤት ሀገሮች በሌላም ዓለም በተለይ ለኛ ኢኮኖሚ በጣም የቀረውና ቀጥለን ደግሞ እንደ ሀገራችን ሁኔታ እንዲሆን ነው ያደረግነው። ለምሳሌ እንደ ሀገራችን ሁኔታ ከሌላ ሀገር ከተማርነው አንዱ ነገር ብዙ ያደጉ ሀገሮች ትልቅ ባንክ ለትልቅ ባንክ ብቻ ነው የሚያበድረው። ትንሽ የምንላቸው ባንኮች ብድር አያገኙም። ግን የኛ ዓላማ የተሳለጠ የሆነ የሊኩዊዲቲ ማኔጅመንት እንዲኖር ነው እንጂ የፈለግነው ሁለት ባንኮች ብቻ ተወዳድረው እንዲቀሩ አይደለም ያድነው። ስለዚህ ከነሱ ያ እንደ በጣም ከባድ የሆነ ችግር ነው ብለው ከነገሩን ውስጥ እኛ ጋር እንዳይሆን ሆኗል። ቅድም ሳወራ አይተዋወቁም መጀመሪያ ብያለሁ። አንዱ የምታስወግድበት መንገድ እሱ ነው። ነገር ግን ሰዎች በአለመታወቅ የራሱ የሆነ ችግር የለውም ወይ ባይከፍለው ስንድን የኛን መመሪያ አይተው ከሆነ ብሔራዊ ባንክ የመመሪያው አካል ያወጣ ማስፈጸም አለበት። ለምሳሌ ያ ባተገበር ብሔራዊ ባንክ አለከ። ስለዚህ ያንን ሪስክ አቮይድ ያደርጋል ማለት ነው። ከሌላ ቦታ ደግሞ ጥሩ ብለን ደግሞ ያየነው ነገር ምንድነው? በተለይ ተሳታፊዎች እንዲጨምሩ ማበረታታት ያስፈልጋል። እንደው በቃ በደንብ ልምድ ነው ብለን የወሰድን ጅማሬ ላይ ሲሆን ብዙ ስራ ያስፈልጋል። ማሰልጠን፣ የገበያው ጥቅም መንገር፣ ተጠቃሚዎች ራሱ ባንኮች አሁን ለምሳሌ ባንኮች የፋይናንሻል ተቋም ስለሆኑ ሁሉንም ስለዚህ ገበያ የሚያውቁት ነው አዲስ ከመሆኑ የተነሳ እነሱን ስለዚህ ብሔራዊ ባንክ ከሌላ ሀገር በዚህ ፍጥነትም እንዲያድ ካደረገ ውስጥ እንግዲህ እንደ አውሮፓ አቆጣጠር ኦክቶበር 2024 ነው የጀመርነው። ሞስት አሁን 3 አመቱ ነው። በዚህ ፍጥነት እንዲያድ ካደረገው ነገር ውስጥ በጣም ጠንከር ያለ ከባንኮች ጋር የነበረን የምክክር የትምህርት አብሮ የመሆን በጋራ የመስራትን ነገር አንዱ ትልቁ ነገር ከተማርነው ነገርና ካደረግነውና የፈጠነ ነገር እንዲሆን ካደረገው ውስጥ ነው። ከዛ መተን ሌሎች ሀገሮች ለዚህ እንደተጠቀማቸው ለኛስ እንደው ለፋይናንሻል ተቋሙ ምንድነው የሚጠቅመው እንደው እነሱ ቢጠየቁ ጥሩ ነው ብዬ አስባለሁኝ። ምክንያቱም ምንድን ነበር መጀመር ሐሳቡ ስንጀምር እኛ 3 ትሪሊየን ምናምን አላስብንምና እንደው የአንድ ቀን ብድር እንደ ለምክክር ጠርተናቸው የአንድ ቀን ብድርና የ7 ቀን ብድር ምን ያደርጋል ነው ያሉ። ሌላ ሀገር እንደዚህ ነው። እኛ 2 አማራጭ ያደረግነው ራሱ ጅማሬ ስለሆነ ነው። አብዛኛው ጋር የረጅም ጊዜ ያላቸው አሉ በጣም እያደጉ ሲሄዱ፣ ግን አንዳንዶቹ የአንድ ጊዜ ነው ቀን ነውና እንዴት ይሆናል ብለው ሲገርማቸው ስለነበር አይ እንደዚህ ነው የሚሆነው በዚህ መልክ ነው። ስለዚህ ትልቁ የአስተሳሰብ ለውጥ አምጥቷል ወይም ደግሞ የሪሶርስ ኢፊሺየንትሊ የመጠቀምን ባህል አዳብረዋል የምንለው አንዱ የፋይናንሻል ተቋምን የተሳለጠ ለብዙዎች ተደራሽ እንዲሆን ብሎ ደግሞ የተረጋጋ እንዲሆን ከሚያስፈልጉ መሰረታዊ የሆኑ ነገሮች የጥሬ ገንዘብን እንዴት ነው ማኔጅ የምናደርገው ሊኩዊዲቲ ማኔጅመንት የሚባለውን ነገር ዋነኛ መሰረታዊ ነገር ነው። ስለዚህ እሱን ሙሉ በሙሉ ደግፈዋል ወይም ደግሞ አስተዋጽኦ አድርጓል። ዋናው ነገር ነው ብሎ መውሰድ ይቻላል። እዚህ ከፋይናንሻል ስቴቢሊቲ መረጋጋት አንዱ የትልቁ አስተዋጽኦ አድርጓል። ሌላኛው ሰዎች ወደ ባንክ ሲመጡ እንደው ገንዘብ አይ ዛሬ የለኝም ነገና አይልም ባንክ በብዛት አይጠበቅም። ግን አንዳንዴ ሲዝኖች አሉ። አሁን በጣም የብድር ጊዜ ሲሆን ሰዎች ያስቀመጡትን ገንዘብ ቶሎ የማግኘት የተወሰነ ጊዜ ቢሆን ዲሌ፣ አሁን ግን በቃ ይዘጋጃል ማለት ነው። ጠዋት ተነስቶ እዚህ ምንድነው ማለት ነው ሰዎች ራሳቸው የዛ ባንክ ውስጥ ተጠቃሚ እንዲሆኑ ሰዎች ይሄ ቁጠባን ለማበረታታት የሚያደርግ የራሱ የሆነ አስተዋጽኦ አለው ማለት። ከዛ ደግሞ ሌላው ፋይናንሻል እንግዲህ የሚያስፈልገው ለኢንቨስትመንት ነው። ስለዚህ ባንኮች በነፃነት የሚያስፈልገውን ብድር ነገ ሌሎች ማበደር ብቻ አይደለም ሌላ ኮሚትመንት ይኖርባቸዋል። ለምሳሌ መውሰድ እንችላለን። በብሔራዊ ባንክ ካስቀመጡት ተቀማጭ የራሱ የሆነ ሪዘርቭ ሪኳርመንት ይጠየቃሉ። ስለዚህ ነገ ማሟላት እንዳለባቸው ያውቃሉ። ዛሬ ግን ግዴታ ደግሞ ፋይናንስ ማድረግ ያለበት ኢንቨስትመንት ነው። ለምሳሌ ዛሬ አንድ ኤክስፖርተር ገንዘብ ያስፈልገዋል። ስለዚህ ኤክስፖርተር መጥቶ ቢሆን ነገ ለማሟላቱን የሚለውን አይደለም ቢተው ያበድረዋል ማለት። ስለዚህ ምን እያደረግን ነው? ኢንቨስትመንትን እያበረታታ ነው። ለምን ነው ይሄን የሚያበድረው? ነገ ደግሞ ሄዶ የገንዘብ ገበያ ላይ ብድር እንደሚያገኝ ስለማይቀር። ስለዚህ ዘርፈ ብዙ ነው። ከኢንቨስትመንት ጋር ይገናኛል፣ ከፋይናንሻል ስቴቢሊቲ ጋር ይገናኛል፣ ከአክሴሲቢሊቲ ጋር ይገናኛል፣ ብሎም ደግሞ ቁጠባን ከማበረታታት ጋር ይገናኛል። ይሄ ስል ግን ይሄ ብቻውን ነው ለማለት ሳይሆን እሱ ላይ ስላተኮርን የራሱን አስተዋጽኦ ለመግለጽ ማለት ነው። መልካም። ወደ ሰፊው ደግሞ ውስጥ ወደ ካፒታል ገበያው ልመልሶት። የእናንተ መስሪያ ቤት የኢትዮጵያ ብሔራዊ ባንክ ወይ ደግሞ ሁሉም ማዕከላዊ ባንኮች በዓለም ደረጃ የመንግስት ባንከሮች በመባል ነው
የምንጠራችሁ። በዚህ መልኩ እንግዲህ እናንተ የኢትዮጵያ መንግስት የዕዳ ሰነዶችን ሸጦ ገንዘብ በሚፈልግበት ሰዓት ወኪል ሆናችሁ ነው የምታገለግሉት። ገንዘብ ሚኒስቴር የሚፈልገውን ገንዘብ በእናንተ በኩል ነው እና የሚያገኘው። ከዚህ አንጻር እስካሁን የምናውቃቸው የመንግስት የግምጃ ቤት ሰነዶች የምንላቸው በስፋት ገበያ ላይ የዋሉ እንደሆነ እናውቃለን። በሌላ መልኩ ደግሞ የረጅም ጊዜ የዕዳ ሰነዶች አሉ፣ ቦንዶች፣ የተለያዩ ቦንዶች አሉ፣ ሱኩክን ጨምሮ ብዙ አይነት ቦንዶች አሉ። ከዚህ አንጻር በካፒታል ገበያ ውስጥ በሚቀጥሉት ጥቂት ዓመታት ምን እንጠብቅ? ምን አይነት አቅጣጫ ነው ያለው የሚለውን ነገር፣ ምክንያቱም ካፒታል ገበያ እድገት ውስጥ ሌላ ወሳኝ ሚና የሚጫወት እንደሆነ ስለምናስብ የካፒታል ገበያ ልማት ስንል ሰፊ ነው ብለናል። የግሉንም ያካትታል። አሁን ግን ሰብሰብ ስናደርገው ወደ መንግስት የግምጃ ቤት ሰነድ ወይም የዕዳ ሰነዶች የምንላቸውን ስንመጣ አንዱና መጠቀስ ያለበት ከመንግስት ትልቅ ኮሚትመንት የተወሰደበት መንግስት ራሱ ከገበያ መበደር መቻሉ፣ በገበያ የተወሰነ የወለድ ምጣኔ መበደር ትልቁ ከሪፎርም አንዱ አካል ነው። ያ ማለት ልክ የአጭር ጊዜ የነበሩ ሰነዶቻችንን አሁን በገበያ ነው የሚወሰነው ሬዱ ማለት። ስለዚህ ልክ የባንክ እርስ በርሳቸው ሲበዳደሩ እንዳወራ ነው ወለዱ ከፍ ብለዋል፣ ዝቅ ብለዋል፣ ምን ያክል ይፈልጋል የሚለውን የሚሰራ አንዱ ትልቁ ሪፎርም ነው። ያ ማለት ግን አንተም እንዳልከው የአጫጭር ጊዜ ስለሆኑ የግምጃ ቤት ሰነዶች ያሉን የረጅም ጊዜ የግምጃ ቤት ሰነዶች የተለያዩ ያልተካተቱ፣ ለምሳሌ ይሄ ወለድ አልባ የምንለውን ኢንተረስት ፍሪ የምንለውን እሱን የሚያካትት ሌሎች አንተ የጠቀስካቸው የረጃጅም ጊዜ የግምጃ ቤት ሰነዶች ወይም ደግሞ የዕዳ ሰነዶች ሌላም ሀገር ይሰራሉ፣ እኛ ጋር ይደረጋል። ስለዚህ የኛ ሀሳብ እንደ መንግስትም ብሎም እንደ ብሔራዊ ባንክ እነዚህ ነገሮች ማስፋት ነው፣ አስፍቶ በተሻለ ነገር መስራት ነው። ስለዚህ እነዚህ ነገሮች መጀመሪያ መሰረታዊ ነገሮች ስጨርስ ደግሞ የማስፋት ስራ ላይ መጀመሪያ ያሉትን ማዘመን ነው፣ ቀጥሎ ደግሞ ማስፋት ነው። ስለዚህ የማስፋቱን ስራ አብሮ የሚሰራበት ነገር ነው ማለት እወዳለሁ። መልካም። በአጠቃላይ እንዲያው የገንዘብ ገበያው አለ፣ አሁን ያለው ባንኮች እርስ በርስ የካፒታል ገበያው ላይ የእናንተ የዕዳ ሰነድ ተሳትፎ አለ። እነዚህን ሁሉ ከላይ የጠቀስናቸውን እስካሁን ስናወራቸው የነበሩትን ነገሮች በሚቀጥሉት ጥቂት ዓመታት ውስጥ ምን አይነት ሁኔታ ላይ ደርሰው ማየት ነው የመስሪያ ቤታችሁ እይታ ወይ ምኞት? ገበያ ላይ የገበያን እድገት ወይም ማርኬት ዲቨሎፕመንት የምንለው ቀጣይነት ያለው ስራ ነው። አንዱን ሰርተህ አንዱ ምተወው አይደለም። ስለዚህ እንደው ሰብሰብ ብናደርገው የሌሎቹ ብንተዋቸውና ወደ ገበያ ላይ ብናመጣው፣ ለምሳሌ አሁን ባንኮች እርስ በርሳቸው የሚበዳደሩበት የት ድረስ ስንል አሁን በደንብ እየተሳተፉ ነው ብላችሁ፣ ሻጭ አለ፣ አበዳሪ አለ፣ ተበዳሪ አለ። ይሄን በጠነከረ መልክ ቀጥሎ በደንብ የሚታመን ቀጣይነት ያለው ገበያ ሆኖ እንዲቀጥል እንፈልጋለን። ተሳታፊዎቹ ራሱ ቁጥራቸው ማለት በባንኮች ውስጥ ያሉት ቁጥራቸው መጨመር ብሎም ደግሞ ያለውን ነገር ደግሞ ቅድም ብያለሁና በተለይ የሚታመን ሊኩዲቲ አቬሌብት የሆነ ገበያ እንዲሆን እንፈልጋለን። ይሄ ብቻ ሳይሆን ደግሞ በአጠቃላይ እንደ ኢኮኖሚ የገበያን ግንዛቤ ምን ማለት ነው፣ ለምሳሌ አንተ ገንዘብ ቢኖርህ ሄደህ ዲፖዚት ማድረግ ነው፣ ቤት መግዛት ነው፣ ምኑ ጋር ነው ማድረግ ያለብኝ የምትለውን ግንዛቤ በሰፋ መልክ ብዙ ሰዎች ተገንዝበውት እነዚህ የተፈጠሩ ገበያዎች የመንግስት ተዋናዮች ብቻ የሚሳተፉበት፣ ባንኮች ብቻ የሚሳተፉበት ሳይሆን የመላ ማህበረሰቡ መሆኑ ንቃተ ህሊናው ጨምሮ ያንን በሰፊ የሚሳተፍበት የሚታመን ገበያ መፍጠር አንዱ እኛ ካሰብነውና እየሰራንበት ካለ ነገር ነው። ሁለተኛ ነገር ደግሞ በሶስተኛ ስንመጣ ቀደም ያልነው የሴንትራል ሴኩሪቲ ዲፖዚተሪን የተሻለ የዘመነ ብሎም ደግሞ እንደ ግለሰብ አንተ እንደ ግለሰብ ራሱ በስልክ አክሰስ እንደሚኖር እሱን ስራ እየሰራን ነው። ስለዚህ እነዚህ ነገሮች ሁኔታዎች በተቀየሩ ቁጥር ዘመኑን የዋጀ ማድረግ እንፈልጋለን። ማድረጉን ብቻ ሳይሆን ደግሞ መሪ ተዋናይ የምንላቸው ፋይናንሻል ተቋማትም ሌሎችንም የዚህን ገበያ በደንብ ገብቷቸው የጠነከረ ደግሞ ካሁን ካለው የበለጠ ሀገራችን ሰፊ ናት፣ ብዙ ፖቴንሻል ያላት ሀገር ናት። ስለዚህ ከዛ አንጻር የጠነከረ ገበያ ለብዙ ተደራሽ የሆነ ገበያ መፍጠር ነው ማችን ሰብሰብ ለማድረግ ብዬ ነው። እንደው አንድ የመጨረሻ ጥያቄ እናንሳና እንጨርስ። እንግዲህ እያወራን ያለነው ነገር በአጠቃላይ የፋይናንሱን ስርዓት ወደ ገበያ መር ሁኔታ እየገባን ነው ወይ ገብተናል እያለ ነው። እንግዲህ ሪፎርማችን በአጠቃላይ እዛ ላይ ስለሆነ የሚያጠነጥነው እንደው ይሄ ለተራው ሰው ምን ማለት ነው ቢባል፣ ለፋይናንስ ላይ ላሉትም፣ ለተቋማት፣ ለነጋዴው፣ ለባለሀብቱ እንደው በአጠቃላይ እያንዳንዱ ምንድን ነው መጨረሻው ግቡ ይሄ ማለት ነው
ምክንያቱም እዚህ የምናወራው በጣም ማክሮ ነገር ነው እያወራን ያለው። ታች ላለው ሰው ግን ምን ማለት እንደሆነ ይሄ ሲሆን ስናሳካው ይሄን እንዲሆን ነው ይሄ ነው የሚሆነው የሚለውን ነገር ነግረውን በዚህ እናጠናቀቃለን። እሺ አመሰግናለሁ። ለእንደኔና ለእንታንተ አንድ ዜጋ ለሆነ ሰው ምንድነው እንደዚህ ገበያዎች ተፈጠሩ ስንል የመጀመሪያው ነገር አማራጭ እየሰጠሁት ነው ማለት ነው። ያለንን ገንዘብ የቱ ጋር እንደሚውል አማራጭ እየሰጠሁት ነው። ስለዚህ አማራጭ መፍጠር ነው። አማራጭ ኢንቨስት ማድረጊያ ብቻ ሳይሆን ደግሞ መበደሪያ አማራጭ እየሰጠሁት ነው። ስለዚህ እንግዲህ የለመድነው ገበያ አንድ ሰው የሆነ ነገር ማቋቋም ሲፈልግ የሚሄደው የት ነው? ባንክ አይደል? መበደር ወይም ጓደኛ ጋር መሄድ ነው ወይ ዘመድ መጠየቅ ነው። እነዚህ ነገሮች ይቀራሉ አይደለም? ኖረው ግን በተሻለ ሁኔታ ስለዚህ የሌላ ካፒታልን ሬዝ የሚደረግበት ኢንቨስት የምናረግበት ሌላ አማራጭ እያመጣሁለት ነው ማለት ነው። አንድ ባለሀብት የሆነ ድርጅት ለማቋቋም አሰበ 5-6 ሆነው ስለዚህ የራሳቸው የሆነ ነገር አዋጡ። ያንን ድርጅት ግን ሙሉ በሙሉ ሊያቋቁምላቸው አይችሉም። ስለዚህ የት መሄድ አለባቸው ማለት ነው? ካፒታል ገበያ ላይ መሄድ አለባቸው ማለት ነው። ስለዚህ ካፒታል ገበያ ላይ ሄደው ኦኬ እኔ ይሄን ለራሳቸው ይሄን አክልኩት ይሄን የሚጎልብኝ እዚህ ከባንክ ብድር ሊወስዱ ይችላሉ። ቀጥለው ደግሞ ሌላ እንደነሱ ፍላጎት ያለ ሰው ሌላ እንደነሱ እንደዚህ አይነት ራዕይ ያለው ሰው መጋበዣ መንገድ እየፈጠርንላቸው ማለት ነው። ስለዚህ ገንዘብ ያለው ሰው የሆነ ሰው ቦታ አለ፣ ደግሞ ዕውቀት ያለው ራዕይ ያለው ሰው የሆነ ሰው ጋር አለ። ስለዚህ አብሮ ማጣመር መፍጠር ማለት ነው እንዳገር። ስለዚህ ለባለሀብት ስናስበው እንደ ግለሰብ ስንመለከት ደግሞ ለኔና ላንተ ደግሞ ሀብትን የምናፈራበት አማራጭ መስጠት ነው። በዚሁ አጋጣሚ የመንግስት የግምጃ ቤት ሰነድ ማንኛውም ኢትዮጵያዊ የሆነ ግለሰብ መሳተፍ ይችላል። ከዚህን ያን ሰው ለምሳሌ ከ5,000 በላይ ያለው ሰው 100,000 ብር አለህ እንበል። ስለዚህ 100,000 ብር ያለው ሰው መጥቶ አማራጭ ባንክ ማስቀመጥ ይችላል። መልሶ አማራጭ ደግሞ እዚህ ጋር እየሰጠሁት ነው። ስለዚህ ቀጥሎ ደግሞ የመበደርም አማራጭ እየሰጠሁት ነው። የጠቀስናቸው ገበያዎች ቅድምም ለመጥቀስ እንደሞከርኩኝ ባንኮች በነፃነት ገንዘባቸውን ማኔጅ አድርገው ሌሎች መድረስ ያልቻሉትም እንዲደርሱ እያመቻቸን ነው ማለት ነው። እንደን ሁሉን ደግሞ አጠናቅነስነ ደግሞ የሀገራችንን የማክሮ ኢኮኖሚክ ስቴቢሊቲ የምንለውን የመደገፍን ዓላማ አብሮ እየተሰራ ነው ማለት ነው። ገበያ መር ስንል ለሁሉም ነው እንጂ የሚጠቅመው የሆነ ብቻ የተለየ አካል የሚጠቅም ነገር አይደለም። ስለተሰጠን ማብራሪያ እጅግ በጣም እናመሰግናለን። እኔም አመሰግናለሁ ስለተሰጠኝ እድል።